ሰላም እንዴት ናችሁ? ዛሬ የምናየው እንዴት ኢንቫይሮንመንት ክሬት እናደርጋለን የሚለውን ነው። ኢንቫይሮንመንት ማለት የተለያዩ አፖችን፣ ዳታዎችን፣ ፍሎዎችን እና የተለያዩ ሪሶርሶችን የሚይዝልን በማይክሮሶፍት ፓወር ፕላትፎርም ውስጥ ያለ ነገር ነው። ስለዚህ ኢንቫይሮንመንት እንዴት ክሬት እናደርጋለን የሚለውን ነው የምናይ ማለት ነው። በመጀመሪያ አምስት አይነት የኢንቫይሮንመንት ታይፖች አሉ። የመጀመሪያው የኢንቫይሮንመንት ታይፕ ዲፎልት ኢንቫይሮንመንት ነው። ዲፎልት ኢንቫይሮንመንት አንድ ኦርጋናይዜሽን ውስጥ ያሉ ሰዎች በሙሉ አክሰስ ሊያደርጉት የሚችሉ ኢንቫይሮንመንት አይነት ሲሆን ብዙ ጊዜ ዲፎልት ኢንቫይሮንመንትን ስራ ለመስራት አንጠቀምበትም። ያ ማለት ሁሉም ዩዘር አክሰስ እንዲያደርገው ስለማይፈለግ የሚፈለጉ የአፕሊኬሽን አይነቶችን ብቻ ነው ዲፎልት ኢንቫይሮንመንት ላይ የምናስቀምጣቸው ማለት ነው። ሁለተኛው ኢንቫይሮንመንት ታይፕ ደግሞ ዲቨሎፐር ኢንቫይሮንመንት ነው። ዲቨሎፐር ኢንቫይሮንመንትን የሚጠቀመው የከፈተው ሰው ብቻ ነው፣ ወይም ደግሞ የከፈተው ሰው እንዲጠቀሙት የፈቀደላቸው ሰዎች ብቻ ናቸው ዲቨሎፐር ኢንቫይሮንመንትን የሚጠቀሙበት ማለት ነው። ሶስተኛው ኢንቫይሮንመንት ታይፕ ደግሞ ፕሮዳክሽን ታይፕ ኢንቫይሮንመንት ነው። ፕሮዳክሽን ታይፕ ኢንቫይሮንመንት ላይ ያለቀላቸውና ለስራ የዋሉ አፕሊኬሽኖች ናቸው የሚቀመጡት። አራተኛው የኢንቫይሮንመንት አይነት ደግሞ ትራያል ኢንቫይሮንመንት ነው። ትራያል ኢንቫይሮንመንት ለጊዜያዊነት የምንጠቀመው የኢንቫይሮንመንት አይነት ሲሆን በ30 ቀን ውስጥ ደግሞ ኤክስፓየር ያደርጋል ማለት ነው። አምስተኛው እና የመጨረሻው የኢንቫይሮንመንት ታይፕ ደግሞ ሳንድ ቦክስ የምንለው ሲሆን ሳንድ ቦክስ ኢንቫይሮንመንት ለዲቨሎፕመንት እና ለቴስቲንግ ፐርፐዝ እንጠቀመዋለን ማለት ነው። ስለዚህ ዛሬ ኢንቫይሮንመንት እንከፍታለን። ኢንቫይሮንመንት ለመክፈት መጀመሪያ ምን እናደርጋለን? ፓወር አፕስ ዶት ኮም ላይ እንሄድና ሎጊን ካላደረግን ሎጊን አድርገን የማይክሮሶፍት ፓወር አፕስ ሆም ፔጅ ውስጥ እንገባለን ማለት ነው። ከዛ በኋላም እዚህ ጋር ታች ላይ ፓወር ፕላትፎርም የሚል አለ። እሱን ክሊክ እናደርጋለን ማለት ነው። ከዛም ከሚመጡልን አማራጮች ውስጥ ፓወር ፕላትፎርም አድሚን ሴንተር የሚል አለ። እሱን እንጫናለን ማለት ነው። ከዛም በኋላ ወደ ፓወር ፕላትፎርም አድሚን ሴንተር ይወስደናል። ከዚህ ጋር ሌፍት ናቪጌሽኑ ጋር ሆም፣ ኢንቫይሮንመንት፣ አድቫይዘር፣ ሴኩሪቲ፣ አናሊቲክስ እያለ የሚቀጥሉ ነገሮች አሉ። የሁለተኛውን ኢንቫይሮንመንት የሚለውን ክሊክ እናደርጋለን ማለት ነው። ከዛ በኋላ እስከዛሬ ድረስ የከፈትናቸው ኢንቫይሮንመንቶችን ከዚህ ጋር ይዘረዝርልናል። ስለዚህ አሁን እኛ አዲስ ኢንቫይሮንመንት ስለሆነ መክፈት የፈለግነው ኒው እንለዋለን ማለት ነው። ኒው ስንለው በጎን በኩል ኒው ኢንቫይሮንመንት ብሎ የኢንቫይሮንመንታችንን ስም እንድናስገባ ይጠይቀናል። ስለዚህ እኔ ፕሌይግራውንድ አንድ እለዋለሁ የኢንቫይሮንመንት ስም። ከዛ በኋላ ሪጅን የሚል አለ። ሪጅናችን የእኛ ዳታ የሚቀመጥበት ሰርቨር ስለሚሆን ብዙ ጊዜ ለእኛ ቅርብ የሆነ ሀገር ብናደርገው ጥሩ ነው። ስለዚህ ሀገር እንመርጣለን ማለት ነው። ከዛም በኋላ ቅድም ያወራንባቸው የኢንቫይሮንመንት ታይፖች ከዚህ ጋር የዘረዘሩልና ዲፎልቱ ሳንድ ቦክስ ነው። እኛ ደግሞ ዲቨሎፐር ኢንቫይሮንመንት ነው የምንፈልገው፣ ምክንያቱም ለመለማመጃ የሚሆን ዲቨሎፐር ኢንቫይሮንመንት ስለሆነ ማለት ነው። ከዛም በኋላም ደግሞ ዲስክሪፕሽኑን እንጽፋለን ማለት ነው። ለኢንቫይሮንመንቱን ሊገልጽ የሚችል ዲስክሪፕሽን እንጽፋለን ማለት ነው። እኔ ለለርኒንግ ፐርፐዝ ብየዋለሁ። ከዛ በኋላ ታች ጋር መጣና ከዚህ ጋር ኔክስት እለዋለሁ ማለት ነው። ከዛ በኋላም ላንጉጁን ዲፎልት እንተዋለን፣ ከረንሲውን ዲፎልት እንተዋለን። ታች ላይ ግን ኖ የሆነ ኦፕሽን አለን። ያ ዲፕሎይ ሳምፕል አፕሲን ዳታ የሚል አለ። ሳምፕል ዳታ እንዳመጣለን የስ እንለዋለን። ከዛ በኋላ ሴቭ እንለዋለን ማለት ነው። ከዛ በኋላም ኢንቫይሮንመንታችንን ይከፍትልናል። ነገር ግን አሁን ለስራ ዝግጁ አይደለም ኢንቫይሮንመንታችን፣ ምክንያቱም እዚህ ጋር ስቴቱን እንደምታዩት ሬዲ አልሆነልንም። ስለዚህ ትንሽ ደቂቃ ወስዶ ስቴቱ ሬዲ ሲል ኢንቫይሮንመንታችንን መጠቀም እንችላለን ማለት ነው። ስለዚህ አሁን እንደምታዩት ስቴቱን ሬዲ አድርጎልኛል። ያ ማለት ኢንቫይሮንመንቱን ለመጠቀም ዝግጁ ነኝ ማለት ነው። ስለዚህ ወደ ሜክ ዶት ፓወር አፕስ ዶት ኮም እንመለሳለን። ከዛ በኋላ ወደ ሆም ፔጅ ከተመለስን በኋላ ቶፕ ባሩ ጋር ከዚህ ጋር ኢንቫይሮንመንት የሚል አለ። ኢንቫይሮንመንት የሚለውን ክሊክ እናደርጋለን ማለት ነው፣ ያሉን ኢንቫይሮንመንቶች ለማየት ማለት ነው። ስለዚህ እዚህ ጋር እንደምታዩት ፕሌይግራውንድ አንድ የሚል ኢንቫይሮንመንት ክሬት አድርጌያለሁ። ወደ እሱ ኢንቫይሮንመንት እገባለሁ ማለት ነው። ስለዚህ ከዚህ በኋላ እዚህ ኢንቫይሮንመንት ላይ ሆኜ የምሰራቸው አፖች፣ የማመጣቸው ዳታዎች፣ የተለያዩ ነገሮች እዚህ ኢንቫይሮንመንት ላይ ብቻ የሚቀሩ ሲሆን አክሰስ የማደርጋቸውም ደግሞ እኔ ብቻ ነኝ ማለት ነው።